ስንት ዋኖፊ ስንት አመቱ ነው? እና ታዲያ አለ ኦ ነው 13 አመት ነው ታውቃለህ? 13 years. The official age limit to create a TikTok account is 13 years old. However, the experience for user under 13 in the US, guys, separate version of an app with more restrictions such as no commenting or message. User must be at least 13 to have an account, and in some regions specifically function. Oh, 13 ዓመት ነው አጠቃል የሚፈቀደው። ስለዚህ አሪፍ ነው። ያን ያህል ችግር የለም። እኔ እኮ ከ13 ዓመት በላይ ከሆኑ አካውንት ክሬት አድርገው እንደፈለጉ መሆን ይችላሉ። እሺ ጋይስ ታፕታፕ እና ምን እያደረጋችሁ ነው? ግን ግን እግዚአብሔር አንተ እኮ እኔ በጣም እኮ ጊፍተሮች እኮ በጣም ታውቃለህ አይደል? እንዴውም በዚህ ሰዓት ሰይጣን ልጅን በዚህ ሰዓት እኔ ተጫውቼ አላውቅም። Oh, they can't go live though? No, ይላል መሰለኝ. I don't think so. I don't know. እስኪ ታፕታፕ ጀለሶች ታፕታፕ እያደረጋችሁ ሲኛ ጋላችሁ Oh, 18 and older user they can access all features including live broadcasting. ይችላሉ guys. ይችላሉ። እሺ guys ምንድነው እዚህ ጋር እኔ ጋር ያላችሁ እስኪ ያላችሁበትን ሀገር ንገሩኝ። ያውቃለሁ ከሜክሲኮ ነው እንደገባችሁት እንዳላችሁ ዋይ አንዳንዴ እኮ ዋኖፊ ወዬ ምንድነው ተመሰለ ጨርሻለሁ። ማማ ካሮት ይምጣ። ማማ ኮታ ጨርሻለሁ። እስኪ ያላችሁበትን ሀገር አንዴ ጻፉልኝ ጋይስ። ያላችሁበትን ሀገር ጻፉልኝ። ሳውት አፍሪካ፣ ኦሮሚያ አላለኝም። የት ኦሮሚያ? የት? ሶማሊያ፣ ሳውት አፍሪካ። ታፕታፕ አድርጉ ጀለሶች። ዲጄ የት ነው ዲጄ የምታደርገው? እኔ ዲሲ ነበርኩ። አሁን እዚህ መጥቼ ነው ዴምቪ ነበርኩ። 2 አመት ከምናምን እዛ ነበርኩኝ። አሁን ደንቨር ኮሎራዶ ደንቨር ኮሎራዶ አገሬ ነበርኩኝ እኮ ዛሬ። ኧረ እባክህ ያ ተቀምጫለሁ 5 አመት። አሁን በቃ ጀምሯል። በጣም ይደብር ቅዝቃዜ ነው። አሁንማ በረዶ በኢየሱስ ስም ይመጣል። ግን እዚህ ኔቸር ሃይኪንግ ምናምን ያበደ ነው። እኔ ልመለስ ሁሉ እችላለሁ። ዛስ ዋን ከየትኛውም ሀገር ከነርኩት የወደድኩት ደንቨር ነው። 300 ቀን ፀሐይ ነው። የት አካባቢ እንትን ነበርኩ? የት አካባቢ ነበርክ አንተ? እኔ አሮራ ነው ያለሁት። አሮራ ኦፍ ኮርስ ኤቭሪባዲ አሮራ አካባቢ ነበርኩ እኔ። አሪፍ ቦታ ነው ይቻላል። ታፕታፕ ኮፒ ሊንክ ጋይስ ሌትስ ጎ ጋይስ። ምን ያረክሽ ነው? ማን አሸነፈ? አንድ ሰው አድናርግ ዋኖፊ አርቡ ችግር የለም። ታፕታፕ እያደረጋችሁ ይሄኛው ግን ካላለቀ አድ ማድረግ አንችልም። 2 ደቂቃው ማለት ነው። ኦኬ ታፕታፕ ጋይስ ኮፒ ሊንክ ይወልከም የለ ቆንጆ። እስከዛ ታፕታፕ አሁን ደግሞ የመጣው አንተ አለ ያበደ ነው። ይሄን ደግሞ ልቆራረ ነው ባለሙያ ሚስት ነው ያለ ባይዘው። አረ ያበደ እብዚ ማረቄ እኮ ኦኬ ጋይስ እንግዲህ ያው ለምን እንግዲህ እንዲየረዳው ነው። እሺ ምግብ የሚሰራልኝ በነፃ የለም እዚህ ቤት። ያው እንዲህ መቁረጥ አለብኝ። እንደዚህ አይፈለግም። ይሄ ዳርዳሩ አይገርማችሁ? ልቆምጥ ነው ልቆማምጥ ነው። አውሮ ቢጠበስ ችግሩ ምንድን ነው ግን? ላይክ አሁን ነው በጣም ቱ ማች ኦሮሞ አይደለች ልጅቷ። በቃ መጽዳት አለበት፣ መቆራረጥ አለበት። ዋነፊ ደስ አላት። ይሄ የኦሮሞ ነገር ነው። መቁረጥ ይወዳሉ። አባ ገዳ ሲስተም ነው።
ገዳ ሲስተም ነው። አዚዛ ጓደኛ ረሳህ? በጌታ በኢየሱስ ስም የት ጠፍተሽ ነው? አይቼሽ አላውቅም። አለሁኝ። አንተ ነው የጠፋው። ነገሩ አንተም አለ ሁሉ አላረክም። ብዙ እንትን ላይ ነኝ ያለ አሁን ነው ከተመልሼ መጣ። አምፖሎ አረክኝ። ኖ ጌመር እኔ ከዛ በፊት ነው የተጠፋፋው ነው እናንቺ። ያ ከዛ በፊት ነው። እንዴት ነህ? ጌም ያስጀመረች እቺ ልጅ እኮ ናት። ግን አንተ እዚህ ላይ ለሴቶቹ እንደዚህ የምትል ሚስጥር አይቆጥም ማለት እዚህ ላይ አዚዛ እከለ ምን አልኩኝ እኔ? ስም እኮ ነው የጠራው። ምን አደረግን? ስም እኮ ነው ስም ራሱ። እንደውም እንደኔ ሪስፔክትፉል ያለው ሰው የለም። እኔ እንደዚህ አልላገግም። ጋይስ እኔ ቤት ማለት ነው ስሜ ስትሪፐር ብትገባ ልብስ ለብሳ ነው የምትገባ። ልክ እኔን ስታይ ልብስ ታደርጋለች። እቺ ፎን ላይ የምትሽከረከሯ የሚዳንሱት ልክ እኔን ሲያዩ ነጠላ ነው የሚያደርጉት። ያኔ ያን ነው ማቸላ አዚዛ እንዴት ነሽ? ሰላም ነሽ? ትሪፕሊ ዳ በየተማ ትሪፕሊ ወሬ መለክያ ፈርስት ጊፍት ትሪፕል ነው። ያ ረቢ የዲካ ከጎብሲ ሆነ ባህረ ከገዲ ሌትስ ጎ ጋይስ እየቆረጥኩ ነው። ጋይስ ስራ ተሰጥቶኝ ነው። አትናደዱብኝ። ስራ ተሰጥቶኝ ነው ጋይስ። ያው ጫፍጫፉን ቁረጥ ብያለሁ። ጉንድሽ እያረኩ ነው ጋይስ። ታብታብ አድርጉ። ምንድን ነው ማንም የሚያንጠጣው? አንቺ ጋር ነው አዚታ ጋር ነው። በጣም ይረክሳል እንዴ? ምን ነው ልጅሽ ነው እየተጫወተ ነው። የምኖርበት ህንፃ እየተሰራ ላይ እና እንዴት ነው የሆነ ቤት አትፈጥሪበትም? ጠጣጣ ምናምን ይላል የሆነ ነገር ክሬት ዋሽንግተን ዲሲ ወይ ክራር መቺ ቤት ጋይስ የሚያደርጋችሁ እኔ እግዚአብሔርን የኔዎች ዛሬ በጣም እየገረማችሁኝ ነው። በዚህ ሰዓት ገብቻ አላውቅም። አውቃለሁ አንድ አበባ እሱንኛ አንድ አበባ እንዴ ምን እያደረጋችሁ ነው ጋይስ? አንቀሳቅሱ። ይኸውልሽ አዚዛ ይሄን ሁሉ መቆንት ማለት አለብኝ፣ መቆራረጥ አለብኝ። ታውቂያለሽ እኔ ለባለቤቴ ያለኝ እንትን ወሬ እዛ አድርጊና ቶሎ ቆሎጥ አድርጊ። ታዲያ ምን ነው ጋይስ? አንድ አበባ ስጡ። ነገረኛ ዋናፊኩ ነገረኛ እኮ ናት። ነገረኛ እኔ እንደዚህ እያደረኩ ነው። እኛ ስንት መከራ ውስጥ አሳልፈን እንሰራለን፣ እንዘጋጃለን። እና የአንቺ ባል እንደሆነ በዚህ አፍሽ አይረዳሽም። ቤት ውስጥ እንደዚህ እሰራለሁ ብለን አላውቅም። መስራት አትችይም። ሲስተር ያጨሻል። ሚስቱን እኮ ነው እያገዘ ያለው፣ በኮንፊደንስ ነው እያወራ ያለው። እውነቱን ለወንዶቹ ይኸውልሽ ምክር ነው፣ ሚስቶቻችሁን እርዱ። አብዛኛው አሜሪካ ያለው ወንድ ይኸውልሽ ሚስቱን አይረዳም እና መርዳት አለባችሁ። እዚህ ሀገር እንደ ኢትዮጵያ አይደለም። ሰራተኛ የለም ምን የለም። አበሻ ወንዶች ደግሞ ምንም ነገር አይሰጥም። እዚህ ሀገር እየረዳው ነው። እናንተ ከነጮቹ ሽማግሌ ይሻላል ከአበሻ ወንዶች። አቤት አያ ምን አገባኝ። ነገር ከቀነሰ ፍቅርና ሮማንቲክ አሪፍ ትኩስ ታገኛለህ። ወሬ ነው። እናንተ ወሬ ስለምትወዱ እኮ ነው። ወሬ ቀደዳ በተግባር እንደዚህ እንደ ዮዳብ የሚያግዝ አይደለም። እናንተ የምትፈልጉት በጆሮአችሁ የሚገባ ነገር ነው። አራት ሰዓት ብቻ ብር ጠይቁ። አራት ሰዓት ብቻ በቃ ሴቶቹ ጋር ዋና ፊያቴንግ የምትዩበት ሰው ጋር ከማን ጋር እየዋለች ነው? እዚህ ከነማን ጋር ነው የምትዩ? ዋና የምታውቂያቸው ከጃፒ ጋር ነው የምትዩ? ግን እንትን አሜሪካ ካላችሁ ማለት ነው ጎንበስ ብላችሁ ነው የምትኖሩ አይደል እንዴ? ማለት አሜሪካ ስላላችሁ ነው እንጂ ጎንበስ ማለት የኛ ሀገር ከሆነ ማለት ነው። እሱ ይኸውልሽ እሱ ትክክል ብለሻል። ለምን እንደሆነ ታውቂያለሽ? አሜሪካ ሰውን እንትን ያደርጋል። ምክንያቱም እዚህ ለሴቶች ራይት አለ። ዲቨሎፕ ያደረገች ሀገር ስለሆነች ገባሽ? የተማረ ህዝብ ስለሆነ ለሴት ልጅ ያለው ክብር ለየት ይላል። ኢትዮጵያ ብንሆን እውነትሽን ነው፣ በዱላ እየጨፈጨፍን ነበር እኛ እንደ አባቶቻችን።
ማነው ስምሽ? አልደረሰም እንዴ? አባሽና ምን እያለች ነው እንግዲህ ሚስት የኖረችው ዋነፊ ግን የሚያሳዝነው አንቺ አሁንም እንደዛ ነው የምትኖሪው። ኧረ ለምን ዋነፊ ስንተኛ ሚስት ነሽ? አራተኛ? ሁለተኛ? አንደኛ? ኧረ እኔ ስንተኛ ነው የምትሆኚው? ገና ነኝ አልገባም። ስንተኛ ነው የምትሆኚው ግን አንቺ? አንደኛ ነው የምትሆኚው? ሁለተኛ? ሶስተኛ? ሶስተኛ ይሻላል መጨረሻ ላይ ከሆኝ ሶስተኛ ይሻላል አለች። አንደኛ ራሱ አልፈለግሽም።